ዋንቲያ ምትባይ አንቺም ሴት ነኝ ብለሽ ለጉብኝት ወሳና ይጃሉ ምናምን ያለሽ ቂጥሽን ታጥፈሽ ማታቂ ገና በ16 ዓመት ሸርሙጣ የወለድሽ ሴት የዲቃላ እናት ናት። ያን ዲቃላ ልጅሽን አሳድጊ። እኔ ጀመርኩት የሚለው ፉክክር ረጅም ጊዜ ሆኖታል። ሲመጣ እሺ ጋሽ እንደናችሁ ፖርትፎሊዮ ላይ $3.8 ሚሊዮን ዳውን ሆኛለሁ። ማጋይ የመድፍ ጥይት በታካሚ ሰውነት ውስጥ ተገኘ ቢባል ማን ያምናል? የማሂ ፕሮፖዛል ከአንድ ሰዓት በኋላ ነው። ዋንቲያ ምትባይ አንቺም ሴት ነኝ ብለሽ ለጉብኝት ወሳና ይጃሉ ምናምን ያለሽ ቂጥሽን ታጥፈሽ ማታቂ ገና በ16 ዓመት ሸርሙጣ የወለድሽ ሴት የዲቃላ እናት ናት። ያን ዲቃላ ልጅሽን አሳድጊ። አንቺ ቡሽቲ 7 አባት በቶሽ እዛ ጎጃም በረንዳ ጋንዳ ውስጥ ታልሽው ልጅ ሰብስቢ። አንቺ የምን አባሽ ልጅሽን አሳድጊ። መጀመሪያ ሀገር ለመጎበኛት የተለያየ ቦታ ለማሄድ ልጅሽን ያንን መንገድ ዳር ላይ የወለድሽውን የማብራት ፖል ተለግፈሽ እያስፈታሽ የወለድሽውን ያቺን ስንክታም ልጅሽን አሳድጊ። አንቺ ዋንቲያ የምትባይ ሂድበት ጀነራል ምን የሰው ልጅ ግን ምን ያክል ሰውን ለመጣል ርቀት እንደሚሄድ አያቸዋል። እቺ ልጅ ያልተናገረቻቸው አልሰደበቻቸው፣ በቃ እዚህ ለኮይናቸው ብለው በቃ ሰው ይዛ ቁጭ ብለው ይናገራሉ። እዚህ ላይቭ ላይ ቁጭ ብለው ቢሳደቡ እንደዚህ ጭራሽ አሁን ላይማ በጣም በዝተዋል። በቃ ስራ የላቸውም። በቃ የሰውን ስም እያጠፉ እዛ ቁጭ ብለው ኮይን ለመስፈር ሸርሙጣ የወለድሽ ሴት የዲቃላ እናት ናት። ያን ዲቃላ ልጅሽን አሳድጊ። እንግዲህ በዚህ ልክ ሰው መስበር ምን እንደሚሉት እኔም የሞከርኩኝ ነው። ለምን ተሰደብኩ አይደለም፣ በጣም ተሰድቤያለሁ። ሶሻል ሚዲያ ላይ ስመጣ መጀመሪያ ግን የተሰማኝና አብሬያችሁ ማልቀስ የፈለኩት እነግራችሁ። አሁን ይህን ቪዲዮ ሳይ ምን አይነት ስሜት ነው የሚሰማቸው? እንዴት ልጅ ይመሰልባታል እንዴት እያሳደግኳት እንዳለ እኔ ነኝ የማውቀው። እየሞከርኩኝ ነው የኔን ደስታ እያጨለምኩኝ ሰውን ለማስደሰት እየሞከርኩ ለራሴ ሳልሆን ለሰው እየሆንኩኝ እየሞከርኩኝ ነው። የኔ ዝማን ያል የኔ በሜካፕና በልብስ መሸፈን ነው። ልቦና ይስጣችሁ እንደዚህ ያላችሁት ሰዎች። አይዋቃለሁ እናንተ ግን አታውቁም። እኔም የትም አላውቃችሁ። እኔ በዚህ ልክ የሰው ልጅ ሰው ላይ ይጨክራል ብዬ ወይም ደግሞ ለራሷ መናገርም ለራሷ መቆምም አንችልም ብላችሁ ሊሆን ይችላል ይሄንን ነገር ይዛላችሁ። ልጄ ነው የምትሳደቡት። ልጄ ደግሞ ገና ጨቅላ 4 ዓመት ምንም ማታውቅ እንደዚህ ትክክል ምንም ማታውቅ አባቷም እናቷም እህቷም አያቷም ሁሉንም ነገር ነኝ። እንግዲህ በዚህ ልክ ሰው የሰውን ርቀት ይፈልጋል ብዬ አንድ ቀን ማስፈለገ ግን እነዚህ ልጆች በቃ ሁሉንም ነው ቪዲዮአቸው ሙሉ ሳየው በቃ ተሳዳቢ ናቸው። ቁጭ ብለው ይሄንን ነው የሚሰሩት። እኔ የሰው ርቀት እንዴት እንደሚያስደስታቸው ከዋንቲያ በላይ አሁን ልጅቷ ነገ ታድጋለች። ይሄ ቪዲዮ ተቀማጭ ነው፣ ለታሪክ ነው የሚቀመጠው። ይሄን ቪዲዮ ስታየው ምን አይነት ስሜት ነው የሚሰማት?
ሰው እንዴት ነው ማስተዋል የሚያቅተው? ብቻ በጣም ነው የሚያናደው። የመድፍ ጥይት በታካሚ ሰውነት ውስጥ ተገኘ ቢባል ማን ያምናል? ነገሩ እንዲህ ነው። በቱሉዝ ከተማ የሚገኘው የራንጌ ሆስፒታል የሕክምና ባለሙያዎች ባሳለፍነው ሳምንት የገጠማቸው ክስተት ከሕክምና ልምዳቸው ውጪ የሆነና እጅግ አስደንጋጭ ነበር። አንድ የ24 ዓመት ወጣት በሰውነቱ ላይ ለተፈጠረው ከፍተኛ ህመም መፍትሄ ፍለጋ ወደ ድንገተኛ ክፍል ቢያመራም የህመሙ መንስኤ ግን ማንም ያልጠበቀው እጅግ አስፈሪ ነበር። ዶክተሮቹ ቀዶ ጥገና ለማድረግ ሲሰናዱ በሰውነቱ ውስጥ ተቀርቅሮ ያገኙት ነገር ተራ ቁስ ሳይሆን ከዛሬ 100 ክፍለ ዘመን በፊት በአንደኛው የዓለም ጦርነት ወቅት ጀርመን ትጠቀምበት የነበረ 8 ኢንች ርዝመት ያለው የመድፍ ጥይት ነበር። ይህ ጥንታዊ የጦር መሳሪያ ሊፈነዳ ይችላል በሚል ፍርሃት ሆስፒታሉ ወዲያውኑ የደህንነት ጥንቃቄ አውጆ ታካሚዎችና ሰራተኞችን በከፊሉ ከህንፃው ማስለቀቅ ጀመረ። በቀዶ ጥገና ክፍሉ ውስጥ የነበረው ሁኔታ ከህክምና ይልቅ የጦር ሜዳ ይመስል ነበር። የቦምብ አጥፊ ቡድኖችና እንዲሁም ደግሞ የእሳት አደጋ ሰራተኞች በስፍራው ተገኝተው ታሪካዊው ጥይት መመርመር ጀመሩ። በመጨረሻም ባለሙያዎቹ ጥይቱ በአሁኑ ወቅት የመፈንዳት አደጋ እንደሌለው ካረጋገጡ በኋላ በቀዶ ጥገናው በሰላም ሊወጣ ችሏል። ታዲያ ይህ ክስተት የህክምና እንዲሁም ደግሞ የታሪክ ውህደት የታየበት እጅግ አስገራሚ አጋጣሚ ሆኖ አልፏል። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩኝ። ጋይስ ምንድን ነው የሚያወራው ልጅ? የምሩ የዛሬ 100 ምናምን ክፍለ ዘመን የነበረ መሳሪያ በአንድ ሰው ታምናላችሁ? ይሄን እኔ ግን አላምነው። እሺ ጋሽ እንደምን ናችሁ? ፖርትፎሊዮ ላይ $3.8 million ዳውን ሆኛለሁ ማጋይ። የሁላ ገንዘብ ነበረው። አናገላት you I can't even trade በራሱ ማድረግ አልቻልኩም። አታውሽ ሉዝ ያረጋችሁ ከሆነ በይሳት ይገባኛል። ኖርማሊ ትሬድ ማድረግ አልቻልኩም ስለ I can't trade ነው ፖርትፎሊዮ እንደዛው ይወጣችሁ ይዛረኩ ሆነ ገንዘብ እንግዲህ እኔ በአቅሜ ከ4 አመት በፊት ነው ሚሊዮኔር ሆንኩት። in 4 fucking years I'm already down $3.9 million down ሆኛለሁ። It's not easy bro. It's not easy. I hope we come back again. Last week the mood golden ተመታታ። anyways በክሪፕቶ በትሬዲንግ የምታውቁት ሰው ምናምን ካለ በይሳት አሁን ነው እሱ ጋር መደወል ያለባችሁ። አጥናኑት ጋሽ እኔ ጋር እንዳትደውሉ ማገሬ ከፍቶኛል። በቃ ይደራረብብሃል ነው ችግር ራሱ ማለት ነው። እንደዚህ ስትሆን ማለት ነው ሌሎች በፊት ፓኒክ የማያስደርጉኝ ነገሮች ራሱ ፓኒክ ያስደርጉኝ ጀመር ማለት ነው። ፋይናንሻል ዋይዝ ማለት ነው። እና I hope we come back from this ያው ክሪፕቶ ሆልድ ያደረጋችሁ ሰዎች ካላችሁ አለን ጃዩ አለን ማጋይ $3.2 እኮ ነው የኢትዮጵያ ብር እኮ አይደለም ዶላር። በስበአት ወደ ኢትዮጵያ እስቲ ቆይ እንምተው 3.2 ምን አስመጣኝ የሰው ገንዘብ በቃ ከስሯል አንዴ። ልጅ ሚካኤል በአዲሱ አልበም አነጋጋሪ ተግባር ፈጽሟል። መረጃ ሌሎችን ደሽ ማረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። ተወዳጁ ኢትዮጵያዊ ራፐር ልጅ ሚካኤል እንግዲህ አዲሱን 4ኛውን አልበም ከምን ልጀምር በሚል ስያሜ ማውጣቱ ይታወሳል። ይህንን አልበም ተከትሎም እንግዲህ አነጋጋሪ ተግባር ፈጽሟል። እኔ ባልኖር ኖሮ አሁን ያላችሁ ራፐሮች ማንም አያስታውሳችሁም ሲል ተናግሯል። አዲስ የሚመጡ ራፐሮች በኮንፊደንስ እኔ ራፐር ነኝ ብለው ሲዘፍኑ ሳይ በጣም ልቤ በኩራት ይሞላል ብሏል። ለማንኛውም እንግዲህ ልጅ ሚካኤል በ4ኛ አልበሙ ከዚህ ቀደሙ ይነቀንቀዋል ተብሎ ይጠበቃል። የልጅ ሚካኤልን አልበም እንዴት አገኛችሁት? ሀሳባችሁን ኮሜንት ላይ ጻፉልን። የመረጃ ሌሎች እንደሽ ማረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። እንግዲህ በዘፈኑም ከዚህ በፊት የነበሩት ራፐሮች ትንሽ ተንኮስ አድርጎ ነበር። ለሱም ሚዲያ ላይ ቀርቦ ምላሽ ሰጥቶበታል። እስቲ ከዚህ በመቀጠል ምን ነው ይሆናል? እኔ ጀመርኩት የሚለው ፉክክር ረጅም ጊዜ ሆኖታል ሲመጣ በእርግጠኝነት ግን ቴዲ መልሼ በነገር ጀምሮ ነው የሚተራራው። እኔ ስል አልሰማኝም። እኔ ስል የሰማኝ አይመስለኝም።
ያው ግን ብዙ ጊዜ የዚች ክርክር ነገር ላይ እኔ ስሜ ይጠራል። የጀመሩ ልጆች አሉ፣ መስመሩን ያስተካከሉ ልጆች አሉ። ከዚህ በፊትም ተናግሬያቸዋለሁ ብዙ ሚዲያዎች ላይ። የእነሱ ልጆች ጥረት እኛ አሁን ላለንበት ጊዜ ላይ ነው ያደረሰንና ከኛ በፊት የነበሩ ልጆች አሉ፣ በጣም ብዙ ልጆች። መሴንጀርስ የሚባሉ ልጆች ነበሩ፣ ማድ ቦይዝ የሚባሉ ነበሩ፣ አበሻፍ ነው መናዝ የሚባሉ፣ ከውጭ ደግሞ አቢሲኒያ ቦይዝ የሚባሉ ነበሩ። ከዛ ደግሞ ወደ ሀገር ደግሞ ሲመጣ ደግሞ ጋሞ ቦይዝ የሚባሉ ልጆች ነበሩ። በግልም እንደዚህ የሚሰሩ ልጆች ነበሩ። እዛ እንግዲህ እኔም ኤቢሲ የሚባል ግሩፕ ነበረኝ። ከዛ ደግሞ ስሙን ብጠራ ያው ቅድም ጌቱም የጠራ ወዳጃችንም አለ። እሺ እነ ቴዲም ሰርተዋል በራሳቸው መንገድና በራሳቸው አካሄድ። ማነው የጀመረው ለሚባለው እንግዲህ ከኛ በላይ መናገር ያለባቸው ከኛ በላይ የነበሩት ልጆች ናቸው። ለምሳሌ አሁን የጠራዋቸው መሴንጀርስ፣ ማድ ቦይዝ የሚባሉት ልጆች፣ አበሻፍ ነው ምናምን የሚባሉት ልጆች ወንድሞቻችን እነሱ ናቸው ያስተካከሉት። ስለዚህ እነሱ ቢጠየቁ እነሱ ሞር የሚመልሱት ይመስለኛል። ግን ማነው የጀመረው ከሚባል ይልቅ እኔ ይሻላለሁ ፉክክሩ እያደረ እየጋለ መጣ በሚባል ቢስተካከል ተመራጭነት ያለው ይመስለኛል። የሚቀጥለው ጊዜ እነሱን ስታገኛቸው እነሱ የምጠይቃቸው ይህን መልስ የምታገኝ ይመስለኛል። ከዛ በተረፈ ይሄ አልበም እንግዲህ ወጮ ጉድ ላይ መታቋት ማሂም ፕሮፖዝ ተደርጋለች። እስቲ ቪዲዮውን አይተን እንምጣና ሀሳባችንን በደንብ እንሰጣለን። የእናንተ ሀሳብ ኮመንት ላይ እንዳይለየን። የማሂ ፕሮፖዛል ከ1 ሰዓት በኋላ ነው። ሻል ምንም ይሄን ያህል ከባድ ያስፈልገው አብራት ይኖርብሃል። ዋትስአፕ ማይክ ቼክ ቆይ አንዴ ቼክ ለማድረግ ነው። ወደ ላይ ነው። እሺ በቃ አሁን ደግሞ የት ኤምባሲ? ስዊዘርላንድ ኤምባሲ እራት ግብዣ ተጠርተን መተና ወደ ውስጥ እንግባና ራሳያችሁ። የስዊዘርላንድ ምግብ ምን አይነት ነው? ምን ይመስላል? ወደ ውስጥ እንግባ። ጎልፍ ክለብ ነው ያለ ነው። ማይክ ቼክ አድርገናል። የሷም አለ ማይ አብራኛለች። ከሞን ስዊዘርላንድ ምግብ ምን ይመስላል? ዛሬ ሻዴ ማን ነው? በዚህ በኩል እንጓት ያለ ይጉዲ ያው ምግብ ምናምን አለ። the chicken ምንድነው የስዊዘርላንድ ምግብ? እኔ አላውቅም፣ ግን ጉግል አድርጊ። ኖርማሊ ሽምን ዲሽ ኦፍ ስኮትላንድ አይደለም ስዊዘርላንድ። consider the primary national dish of Switzerland featuring melted ግሪሪ አንዱ ማለት እኮ ይሄ እንደዚህ ተደርጎ እየነከርክ የምትበላው በቺዝ ማለት ነው። እሱ ነው ዲሻቸው። let's get it እንዲህ ነው እንጂ ፕሮፖዝ እዚህ ተነጋግራችሁ እንግዲህ ሰሞኑን ቲክቶከሮቹ እንዳለ ምን አግኝተው እንደሆነ አላውቅም። ሙሉ የተዳሩ ነው፣ እያገቡ ነው፣ የሽምግልና እየላኩ ነው። ምን ተገኝቶ እንደሆነ አላውቅም። ወደ ትዳር ያው ሀብታም ሆኗል መሰለኝ። ሁሉም ቲክቶከሮች እያገቡ ነው አብዛኞቹ። ደግሞ ያወራልክ እንዴ ያስጠላል። ስዊዘርላንድ ኤምባሲ ብሎግ ልሰራ እኮ ነው የመጣሁት። ማንም ግን የለም፣ ወንበሩ ባዶ ነው ስለው አይ አለም ብሎኛል። ነኝ ወይ ነግሮበት ምናምን ይሄ አበቦን ይዘው እንኳን ለዚህ አበቃሽ እናቴ። ማነው ግን ኧረ ደበቁ። ደግሞ ምንድን ነው የምትሸፋፍኑት? እንግዲህ የዛሬው ቪዲዮአችን ይሄንን መስል ነበር። በቪዲዮአችን ዘና ፈታ እንዳላችሁ አልጠራጠርም። እንግዲህ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ሳታደርጉ እንዳትወጡ። ያው ቪዲዮዎች ላይክ ማድረጋችሁ ስለሚያግዘኝ ላይክ አድርጉት። በሌላ ቪዲዮ እስክንገናኝ ደህና ሁኑልኝ።